በቁርአን ውስጥ በብዙ ቦታዎች ላይ አላህ በብቸኝነት ከማምለክ ትእዛዝ ቀጥሎ ወዲያውኑ የሚመጣው ትእዛዝ ለወላጆቻችሁ መልካም ሁኑ የሚል ነው። ይህም ወላጆችን መንከባከብ በእስልምና ምን ያህል ከፍ ያለ ቦታ እንዳለው ያሳያል። ወላጆች ሲያረጁና እንክብካቤ ሲፈልጉ ልጆች ትዕግስታቸው ተሟጦ ኡፍ የሚል የቅሬታ ቃል እንኳን እንዳይነገሩ ቁርአን በጽኑ ያዛል። ይልቁንም በለስላሳ ቃልና በታላቅ ትህትና ሊያናግሯቸው ይገባል። አንድ ሰው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ ከሰው ሁሉ በላጭ እንክብካቤ ሊደረግለት የሚገባው ማን ነው ብሎ ሲጠይቅ ነብዩም ሰለላሁ ዐለይሂ ወሰለም እናትህ አሉት። ከዚያስ ሲላቸው እናትህ፣ ከዚያስ ሲላቸው አሁንም እናትህ ካሉ በኋላ በአራተኛው ላይ አባትህ በማለት እናት ለደረሰባት ድካምና መከራ 3 እጥፍ ክብር እንደሚገባት አስተምረዋል። አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ጦርነት ጂሃድ ለመሄድ ሲጠይቅ ነብዩም ወላጆች በህይወት አሉ ብለው ጠየቁት። አዎ ሲሏቸው እንግዲያውስ እነሱም በመንከባከብ ታገሉ፣ ጂሃድ እዚያው ነው አሉት። ይህም የወላጆች መብት ከሌሎች ትላልቅ ተግባራት በላይ መሆኑን ያሳያል። የወላጆች መብት እነሱ በህይወት እያሉ ብቻ የሚያበቃ አይደለም። ከሞቱ በኋላም ዱዓ ማድረግ፣ እነሱ የወዷቸው የነበሩ ወዳጆቻቸውን መጠየቅና ማክበር፣ በእነሱ ስም ሰደቃ መስጠት የልጆች ግዴታ ነው።